ሕጻጽ በአንድ ወቅት የጤፍና የማሽላ ማከማቻ ነበረች። ዛሬ ግን ሰማዩ ዝም ብሏል፣ ደመናው ተሳደዋል። ምድሪቱ የልጆቿን ሲቃ የምትሰማ መቃብር ሆናለች። እዚህ ውሃ ከወርቅ ይበልጣል። ሕጻጽ ስሟን ስንሰማ ቀድሞ ወደ አእምሯችን የሚመጣው ለምለም ሜዳና የእህል ጎተራ ነበረ። ዛሬ ግን ያ ሁሉ ታሪክ ሆነዋል። ዛሬ ሕጻጽ ማለት የተሰነጣጠቀ መሬት፣ የነጣ አወራ እና በውሃ ጥም የደረቀ ከንፈሮች ምድር ሆናለች። ፀሐይዋ ከመቼም ጊዜ በላይ ክፉ ሆናለች። ከሰማይ ምሕረት ከመውረዱ ይልቅ የሚነድ እሳት የሚዘንብ ይመስላል። ደመናዎች ሰማዩን ጥለው ተሰደዋል። ወፎች ዝማሬዎችን አቁመው ክንፋቸውን ጥለዋል። ምድሪቱ የልጆችን ሲቃ የምትሰማ ትልቅ መቃብር መስላለች። መንደሩ ውስጥ ስትጓዙ የሚታየው ትዕይንት ልብ ይሰብራል። በየመንገዱ ዳር የቆሙት ዛፎች ቅጠላቸው ረግፎ እንደ ደረቅ አጽም ቆመዋል። በአንድ ወቅት በበረታቸው ውስጥ የሚበርቁት ከብቶች ዛሬ አጥንታቸው ወጥተው መሬት ላይ ተዘርረዋል። እረኛው የሚጠራቸው በጅራፍ ሳይሆን በእንባ ሆነዋል። አንዲት እናት ተመልከቱ፣ ባዶውን ማሰሮ አቅፋ የደረቀውን ምንጭ አጠገብ ተቀምጣለች። ከዓይኖቿ የሚፈሰው እንባ ከመሬት ጥማት ጋር ይሻማል። ልጇ ውሃ እያለች ስትለምናት የምትሰጣት ምላሽ የላትም። እናትነት በድርቅ ፊት አቅም ሲያጣ ማየት ምንኛ ያማል። በሕጻጽ ቤት ውስጥ ዛሬ የሚበስል እህል የለም፣ የሚጨስ ጭስ የለም። ጭሱ በረሃብና በጥማት ተተክተዋል። አዛውንቶች በየዛፉ ስር ተቀምጠው ወደ ሰማይ ይመለከታሉ። አምላክ ሆይ ምን አጠፋን ይላሉ። ጸሎታቸው ከደረቀው ጎረራቸው በጥንካሬ ይወጣል። ሕፃናቱ ግን ጸሎትም ሆነ ልቅሶ የሚያስችል አቅም አጥተዋል። ዓይናቸው ውስጥ ያለው ብርሃን እየጠፋ ሰውነታቸው ከቁማቸው በታች እየቀነሰ መጥተዋል። ትምህርት ቤት ተዘግተዋል። ደብተርና እርሳስ መያዝ ያለባቸው እጆች ዛሬ ቢጫ ጀሪካን ይዘው በረሃውን ያቋርጣሉ። ኪሎሜትሮች ተጉዘው የሚያገኙት ውሃ ሳይሆን ጭቃ ነው። ያንን ጭቃ ተቀድቶ ለሕይወት መቋያችን ሲጠጣ ማየት የሰው ልጅ ክብር በደርቅ ሲወርድ ማየት ነው። ይህ ትረካ ስለ ርቀት አይደለም፣ ስለ ወገን ነው። ሕጻጽ ዛሬ የሁላችንም እጅ ትፈልጋለች። የሕፃናቱ ለቅሶ፣ የዓይናችን ዋይታ፣ የአባታችን ተስፋ መቁረጥ በዝምታ የምንፈልገው መሆን የለበትም። ድርቅ ተፈጥሯዊ ሊሆን ይችላል፣ ዝምታ ግን ሰብአዊነት አይደለም። ዛሬ የምናደርገው ትንሿ እርዳታ ለአንድ ሕፃን ሕይወት ትንፋሽ፣ ለአንዲት እናት ደግሞ የተስፋ ብርሃን ነው። ሕጻጽ እንባዋ ታብሶ ዳግም የምትለምንበት ቀን ናፍቆታችን ነው።